እንግዲህ እዚህ ጋር እንደምታዩት ምላሽ ነው። ጥር 18 ምላሽ ነው። እንግዲህ በወሎ በመርሳ ባህላችን እንደዚህ ነው። እህሉ ይነፈሳል። መጀመሪያ ሸኮሸኮት አይታችኋል። ከዛ አነፈሰችው። አሁን ወደ ወፍጮ ሊፈጭ ነው ማለት ነው። በስ የለያን በስ አሁን ትፈጫዋለች። እዛ ጋር የምታዩት በቀኝ በኩል ይሄ እንትኑ ኮንፈርት ምናምን የምታዩት ይሄው ጉልበት በሳም ላይ የተሰጡት ናቸው። ሙሽሮቹ ሁለት ናቸው። አንደኛቸው መጀመሪያ ጨርሰዋል። አሁን እቺ ሁለተኛይቱ ናት። የነዚህ ይሄ ብቻቸው ነው። የነዛኞቹ ደግሞ በውስጥ በዛኛው በኩል ነው። ሙሽሮቹም ራሱ እስከሚዜዎቹ በጀርባ ናቸው፣ አይታይም መድረኩ ላይ። የአህላም ሚዜዎች ደብቀዋቸዋል ማለት ነው። ይሄ ፕሮግራሙ የአህላም ስለሆነ እዚህ ጋር እንደምታዩት ሙሽራው አያሌው ኩካን እየሸለመው ነው። እዚህ ላይ ደግሞ ሚስጥሩ እንግዲህ በኋላ እናየዋለን። በጆሮው ሹክ ያለው ነገር አለ። በኋላ ላይ ይመጣል፣ እናየዋለን ምን ማድረግ እንዳለበት ማለት ነው። እዚህ ጋር ትንሽ ያሳቀኝ ነገር ምንድነው? ያው እንትኑን እቃውን ያቀራረቡት ወንዶች ስለነበሩ ብዙ ነገሮች የጎደለው ነገር አለ እና ወንፊት ነበር መኖር የነበረበት። ከተፈጨ በኋላ እንግዲህ ይነፋል። እሷ ግን አላወቀችም እና አፈጨ በኋላ አነፈሰችው። ያጋጥማል። በጣም ያስፈራል። በቦታው ሆናችሁ ብትብጡት በጣም ነው የሚያስፈራው። የምታውቁት ሁሉ ይጣፋል። እዚህ ጋር ሙሽራው እንግዲህ እንጨት ሊፈልጥ ነው። አንዴ መታው፣ ሁለት ጊዜ ተሰነጠቀ ማለት ነው። በሶስተኛው በቃ ፍርቅ ይወጣል። ይሄንም ቢውክንትን ቢለው ይፈለጣል፣ ግን ይበቃል ስላሉት በቃ እንደዛ ነው። ቆንጅታው ሰታተረይ ልታነሳው ነበር ተዋሏት ተነስተዋቸው። አሁን ወዴት ነው የሚሄዱት? ወደ ቡናው ፕሮግራም። በዚህ በግራ በኩል የምታያቸው የሙሽራው እንትኖች ናቸው። ተከትለው የመጡት ግራኖች ናቸው እነዚህ። እዚህ ጋር ቅድም የነበረው ሚስጥር ምንድነው? ይሄ ነው እንግዲህ አዳምጡ። አማኒ ማንጀባ በረካ ጀባናቴ ወልድሽ ጀነት ይግባ። አዎ ሀያትና ማግን እርቅና ወርቁን የቀኝ መንገዱን የሰው ወደሩን ይስጥሽ። ሀያት ጀባ፣ እርዚቅ ጀባ፣ መሀባ ጀባ፣ ፍቅር ጀባ። አዎ ጌታዬ ወይ ነብይ ጨረቃ እንዲወጣ ያንቺ ምድል ደጋግሞ ይውጣ። ይሆን ባሎ ይሆን እዚህ ጋር ከመረቀ በኋላ ሳምፕሊግ ብላ እጅን ሳመች። አሚና ሚላለች። እነሱም ይሆናሉ እንደምታዩት። እዚህ ጋር ስተቱ ምንድነው? ሲያቀርቡላቸው ጀበናውን በግራ በኩል ነው ያደረጉት እና ልብ ማለችም ያው ፍለክት ስላገኘች ቀዳችሁ በግራዋ። በኋላ ግን ትዝ ሲላቸው ይነግሯቸዋል። በቀኝ እጇ ታደርጋለች ሩጣ ቀሽት።
እዚህ ጋር እንደምታው ቡናውን ቀዳች። አሁን ቆማ ነው አክብራ የምትሰጠው። ጎበዝ ጎበዝ። እዚህ ጋር እንደምታዩት እንግዲህ ጥጥ ፈተላ ላይ ናት። አስቀኛለች ዝም ብላ ጥጥ እየፈተለች ነው። እስኪ ኮሜንት ጻፉ። ጥጥ መፍተል የሚችል ሰው አለ? አያያዙን፣ መፍተሉን፣ ማጠንጠኑን፣ ማሽከርከሩን የሚችል ሰው አለ? የለም። ለራሳችሁ እስኪ አስታውሱ። ባህላችን እንደዚህ ነገር አለ። ሲዳው አሽከረከረቻት። ማሻአላህ ጎበዝ። እዚህ ጋር እንደምታዩት ብርድ ሲሆን እንግዲህ ሚስት ባሏን ጋቢ ትሰጠዋለች። ስለዚህ በባህል እዚህ ጋር ጋቢ ታለብሳለች ማለት ነው። እንደዚህ በቃ የተባረከ ያመረ የሰመረ ሰርግ ያርግላችሁ። ምን ባለው ትዳር ያርግላችሁ። እዚህ ጋር በደንብ እዩት። የሙሽራይቱ ልብስ እና የሚዜዎቹ ልብስ በደንብ አጥግታችሁ ሳያችሁ በጣም ያምራል። በጣም አሪፍ ነው። እንግዲህ ማሻአላ ብለናል። እንኳን ተጋባችሁ። ያመረ የሰመረ ያርግላችሁ።